ቲክቶክ ብቻ አይደለም ነው ሁሌ የምልሽና ሀቡዬ ምንም እንደማይሰማሽ እርግጠኛ ነኝ። እጅ እንደማሰጫ ቃለው ለብዙ ልጆች የሚወዱሽ ይበልጣሉ። እኔ ዛሬ ቲክቶክ ጠዋት ገብቼ ሀቡ ኮመንቱ እንዳለ የእኔ ቤት አይመስልም። ሀቡ የታለች እያሉ ነው የሚጨቀጭቁት ልጆቹ። ሀቡስ መሲ በቃ ከዛ ማለት የምትታዘቢው ነገር አለና ጀግና ነሽ በቃ ገባሽ? ስለዚህ እግዚአብሔር ረጁ ጋርም ሄደው እኔ ጋርም መጥተው ሁላችንም ጋር መጥተው ስላንቺ ነው የሚጠይቁት ሀቡዬ። ስለዚህ በጣም ነው የምንወድሽ የምናከብርሽ ሀቡ። መተን አንቺ ጋር ችግራችንን የምንናገርበት ቤት ልንሰራ ስንመጣ የምታበረታችን አንቺ ነሽ እና ሀቡዬ እንወድሻለን። ልጆችሽን ያሳደች ቲክቶክ ነው የተዘጋው። ልሳንሽ እኮ አይደለም የአልጋ ቁራኛ ስብቱኝ። ይሄ እኮ ሰው ፎሎ አድርጎሽ እኮ ነው። ሰው አልጋ ቁራኛ መሆን አለ፣ መፈተን አለ፣ መሞት አለ፣ መታመም አለ። ቲክቶክ ቢዘጋ ቲክቶክ ይከፈታል። ቻናል አይደለም ያዘጉት ገባሽ? ትልቅ በገንዘብሽ የከፈትሽው ምናምን ቢሆን ያናድን ነበር። ግን ይሄ ሰው የሰው ፍቅር በሰው ፍቅር ያገኘሹ በእግዚአብሔር እንትን ያገኘሹ ነው እና ሀቡዬ እንወድሻለን። ምንም እንዳይመስልሽ እህትየው። ቀብረር በይ ፈታ በይ። የታቧቱ አለም ዘጠኝ ናት ሀቡዬ። እውነት እኔ ስሜታዊ ሆንኩም ባይመጣ ለእኔ ያላቸው ፍቅር እኔ አካውንቴ ሲዘጋ ሄደው አንቺ ጋር አንደኛ የሚሄዱት ሪም ጋ ነው። ለአደጋ ጊዜ ተጠሪ ቲክቶክ ላይ ልክ እንደመታወቂያ ባዩ እና ቲክቶክ ላይ ለአደጋ ጊዜ ተጠሪ ያስመዘገብኩት ሪምን ነው እና እኔ አካውንቴ ድርግም ሲል ሩጠው ከአንዴም ሶስቴ እንደዚህ ተደርግሟል። ሩጠው ሪም ጋር ሄደው ሪም ሀቡ ይላሉ። ሪም ከሌለች ረጁ ጋር ይሄዳሉ። ረጁ ጋር ሄደው ሀቡ ይላሉ። ረጁ ከሌለች አንቺ ጋር ይመጣሉ። አንቺ ጋር መጥተው ሀቡ ይላሉ እና ይሄንን ፍቅር የሰጠኝን አምላክ በጣም አመሰግነዋለሁ። በመጀመሪያ ፈጣሪን አመሰግናለሁ። ቀጥሎ እነሱ እንደዚህ ጥሩ ሰው ስለሆኑ ስለሚወዱኝ ስለሚያበረታቱኝ አመሰግናለሁ። እንደዚህ የምታምኑብኝ፣ የምትወዱኝ፣ የምታበረታቱኝ እኔ መቼም እንደማላሳፍራችሁ ሁሌም ለሀቅ እንደምቆም ደግሞ ቃል እገባላችኋለሁ። መቼም በማንም እንደማለ እንወድሻለን። በርቺ፣ በዚሁ ቀጤ ሁሌም እንደምንልሽ ከጎንሽ ነን እና በቃ ህዝቡ ምን እንደሚፈልግ በግልጽ የታየበት ቀን ነው ሀቡዬ። ልክ እንደ ልደትሽ ቀን ይሄንን ቀን አስቢ። በቃ ወዳጅሽንም ቀባሪ ለይቻለሁ ትላለች ማየና ቀባሪሽን እንደለየሽበት ቁጠሪ ሀቡዬ። ችግር የጓደኛ ማጣሪያ ወንፊት ነው ይባል የለ እኔም ወዳጅና ጠላቴን ቲክቶክ ላይ ይኸውልሽ፣ በፊትም ቲክቶክ ላይ 24 ሰዓት ላይቭ ላይ ስለሆንኩኝ ጠዋት ተነስቼ ላይቬን እከፍታለሁ። ቤቴን እያጸዳው ስራ እየሰሩ ላይቭ ላይ ውይ ልተኛ ስል ነው ላይቭ የሚዘጋው። ለዛ የማንንም ላይቭ አላይም ነበረ። ገባሽ? ወዳጅና ጠላቴን አለይም ነበር። አሁን ተማርኩ። ህይወት አስተማረኝ፣ እድሜ አስተማረኝ። እድሜ ስልሽ እኔ የቲክቶክ ላይ የመቆየት እድሜ 2 ዓመት ቲክቶክ ላይ ስትቆይ ሊቭ ኤን ለርን ይላል ፈረንጅ። እየኖርክ ተማር ይላል። እየኖርኩኝ ቲክቶክ ላይ እየተማርኩ ነው። ማን አስመሳይ ነው? ማን ጥሩ ነው? ማን ምንድን ነው? በእርግጥ እኔ ተሰብስቤ በቤቴ ቁጭ ያልኩ ሰው ነኝ። ስለ ቲክቶክ ነው የማወራው። ቲክቶክ ቤቴ ላይ የራሴ ላይቭ ላይ ተሰብስቤ ቁጭ ያልኩ ነኝ እና አላይም ነበር። ግን አሁን እንድማር ሆኛለሁና ሁላችሁም ለሀቅ የምትቆሙ አስመሳይ ያልሆናችሁ እራሳችሁን የሆናችሁ ሰዎች እኔንም የማትደግፉ ግን መብታችሁን የፊት ደጋፊ ማትመስሉ አስመሳይ ያልሆናችሁ በግልጽ ጥላቻችሁን የምታሳዩ ሰዎችን አመሰግናችኋለሁ። አስመሳዮች ግን አሉ። እዚህ ጋር ሲመጡ ሀቡ ብለው ከኋላ ሄደው ሌላ ነገር እኔ ላይቭ ላይ ስለሆንኩኝ አታይም ብለው ሌላ የሆኑ ሰዎች አሉ። ስለዚህ ህይወት እነዚህ አይነት ሰዎች እንድማር ስላደረገኝ አመሰግናለሁ። ሀቡዬ በርቺ፣ ሁሌም እንወድሻለን። አንቺ በጠራሽብን ቦታ ላይ አቤት ነው የምንልሽ እንልሻለን እና በርቺ፣ ሁሌም በጣም ነው የምንወድሽ የምናከብርሽ። ወደኋላ የለም ወደፊት ነው ሀቡዬ። ቀጣይ ሰዎች አስገቢ። በጣም ብዙ ልጆች የተጨነቁ ስላሉ እንዲሁም የቤት ልጆች ቀርተን ሩቆቹን ብታስተናግጃቸው ሀቡዬ ዛሬ እውነት ሞር እነሱ ናቸው እና ሀቡዬ በርቺ። እሺማ እሺ መስዬ ቴንኪ። ችግር የለም ዩቱብ ክፈች እያሉሽ ነው ሀቡዬ። ወይኔ ዩቱቤን እሺ ረሳሁት። ዩቱብ ላይ በእናትሽ ሳውዲ ያሉ ልጆች በዩቱብ ነው የሚከታተሉኝ። አሁን ልከፍት ነው የኔ ማሮች። እሺ ቀጥሎ አትላብ አያቦ እንዴት ነሽ? ደህና ነኝ። እንዴት ነሽ? ሶሪ ኢትስ ማይ ፈርስት ታይም። ፈርስት ታይም ኢንገስት። እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እንኳን ደስ አለሽ። ሶሪ ብዙ መናገር አልችልም። I'm so proud of you. ከዚህ ቀጥይ። I always like support you. ሁሌ ከጎንሽ ነኝ። እግዚአብሔር አምላክ ከሁሉም ነገር ይጠብቅሽ። አሜን። ኑር የሳሚልኝ እኔ ማቀሽ በዩቲዩብ ነበረ መከታተልሽ ብዙ ጊዜ ስራ ቦታ ላይ እንደዚህ ምግብ በምሰራ ሰዓት ያ እኔ ከዩቲዩብ ነው ማቀሽ። ከዛን ደግሞ ዩቲዩብ ላይ ቲክታክ እኔ አምናረ ላይክ ዩዘር ቲክታክ ዩዘር አላደርግም ነበረ። ቢን ላይክ 1 መንዝ ቢሆነኝ ነው ዩዝ ማድረግ ከጀመርኩኝ።
ግን ዩቲዩብ ላይ ነበረ እኔ ሞር ማቀሽ የነበረው። I really love you. I don't know ቃላት የለኝም ለመናገር፣ ግን በቃ ሁሌ አለው ከጎንሽ። አመሰግናለሁ። ኑሪልኝ የኔ ውድ እህት። ቴንክ ዩ ሶ ማች። እሺ አቡዬ love you. ቻው። I'm sorry ብዙ ማውራት ስለማልችል። No worries. Sorry. Thank you. Bye. ቂርቆስ ሳል ይዞኛል። አቡዬ እንዴት ነሽ ማሪ? ወድ እንኳን ደስ ያለሽ። እንኳን ደስ ያለን ሁላችን። ያለን ያለቀ ልጅ ተኝታለች ብታይ በቃ መግለጽ አልችልም። ለመቆጥ ራሱ እንዴት እንደሞከርኩኝ በጣም ደስ ብሎናል። በተለይ እኛ የአንቺ ድሮኖች ሁሌ ያለን በቃ ሁሌ ጠዋት በጣም ተናደን ነበር፣ ግን በቃ ከአንቺ በተማርነው ነገር ተቋቁመን ምንም እንዳልመሰለን አስመስለን ብዙ ነገሮች እንችላለን ያልነው ዛሬ እግዚአብሔርን በጣም ደስ ብሎኛል። ቃላት የለኝም። እግዚአብሔር ሁሌ ይጠብቅሽ። ሁሌ 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 ደግሞ አለን። ብቻሽን ብትሆኚ ሁሌ ያለን እኛ ብቻሽን። እኔ ብቻዬን አይደለሁም። እኔ ህዝብ ይዤ ምን ብቻዬን ነኝ? እናንተን ህዝብ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። አለን ሁሌ። ከዚህ በኋላ ደግሞ እስከ ዛሬ አልጠበቅንሽም፣ በደንብ እንደምንጠብቅሽ ከጀርባሽ በደንብ እንደምንቆም የጀርባ አጥንትሽ እንደምንሆን ቃል እንገባልሻለን። እኔ ቆንጆ ብዙ ማውራት አልችልም። በድሮኖቹ ስም በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በጣም እላፊ መልካም ምሽት። እንኳን ደስ ያለሽ። በቃ ሰላም። የኔ በርካቶች፣ የኔ ጀግኖች ኑሩልኝ። አመሰግናለሁ በጣም ግሩፓችሁን በጣም ወደዋለሁ። አመሰግናለሁ። እሺ እሺ አቡዬ የኔ ቆንጆች መልካም ምሽት። ባይ። እሺ አዶትዬ ሀቡዬ እንዴት ነሽ? ተሻለሽ? አዎ ደህና ነኝ። ሀቡዬና የሀቡ ቤተሰቦች ሁላችሁ ሰላም ብያለሁ። በዘመንሽ ተጽዕኖ የፈጠርሽ ሴት፣ ይሄ የተጽዕኖ መፍጠር ውጤት ነው። ዓለም ላይ ተጽዕኖ የፈጠሩ ሰዎች እንደዚህ አይነት ነገር ይገጥማቸዋል እና ተጽዕኖ በመፍጠርሽ ብቻ አከብርሻለሁ። ምን አይነት ሰዎች እንዳፈራሽ አያለው። ስለዚህ አብረንሽ ነን። በርችልኝ እህቴ። አመሰግናለሁ እህቴ፣ በጣም ነው የማመሰግነው። ቴንክ ሀቡዬ። ሌላ ሰው ይግባ፣ የሚወዱሽ ብዙ አሉ። የኔ ወድ በጣም 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 ዛሬ ድሮን ፋሚሊዎች ሁሉም ሀቢባ ድሮን የሚል ግሩፕ አሉ። ሁሉም እንዲገቡ ፈልጋለሁኝ። 2 ገብተዋል እስካሁን ከቂርቆስ ጋር 3። ሁላቸውም 29 ነን ብላችኋላ። ሁላችሁም ገብተዋል። አስገቢያቸው በቃ። እኔም ኖረ ኖ ሀኒ ቁጭ በይ። ሜሪዬ የሜሮን ተራ ነው። እንደዚህ ነው የሚሄደው። ሁለታውን የገባቸው እንደዚህ ነው የሚሄደው። እንዴት ነሽ ሜሪዬ? ታፍኗል ድምፅሽ እንደኔ አካውንት ታፈነሳ። ምን ነው ሜሪዬ? ታመሚን አልኩት። በእውነት እግዚአብሔር ይመስገን። ግን ሁሌ መማሪያ ምንድን ነው አረ ነው ምን እንደምልሽ። ብርታት ነሽ፣ ጀግና ነሽ ሀቡዬ። እግዚአብሔር አረ እንደኔ አካውንት የሜሪ ድምፅ ታፈነ። ልክ እንደ ሀቢባ አካውንት ታፍኗል። ድምፅሽ ይሰማ ሜሪዬ፣ ድምፅሽ ታፍኗል። አይሰማም? ሄድፎን አርገሻል? አላረኩም። አሁን መጣ ድምፅሽ። ኦኬ እንትን ላይ ሰክቻው። ኦኬ ሶሪ። ብሉቱዝ ኮኔክት ነው። ድራይቭ እያረግሽ ከሆነ ሜሪዬ? ያ ድራይቭ እያረግኩ ነበር። ለዛ ነው በቃ ደስ ብሎ ነው እንትን የምለው። ኤንዌይ ጀግናችን ነሽ እና ምንም አትሆኝም። ሁሌም ትቆሚያለሽ፣ ትኖሪያለሽ። አረ ነው ምን እንደምል ቃል የለኝም። ሪሊ ከጎንሽ ነን። ድሮኖችንሽ ደግሞ እግዚአብሔር ይስጣቸው በእውነት ሀቡዬ ኑሪልን። በቃ ሌላ አስገቢ በቃ። አረ ነው ምን እንደምል ብቻ ደስ ብሎኛል። ሜምበር እየሆናችሁ እሺ ውዶቼ፣ ሜምበር ኢዝ ቬሪ ኢምፖርታንት ፎር ማይ አካውንት። ሜምበር ሁኑ፣ ሰብስክራይብ አድርጉ። ሰብስክራይበሩን 600 አስገቡት። 579 ላይ ነው። ሰብስክራይብ አድርጉ። ለማይችሉ ሰዎች ደግሞ ሰብስክሪፕሽን ጋብዙልኝ። ቴንክ ዩ ሀቡዬ። እንኳን ደስ ያለሽ፣ እንኳን ደስ አለን። ሁላችንም ደስ አለን። ሶፊዬ እኔ ውድ እንኳን ደስ አለን ሀቡዬ። አይ አም ሶ ሃፒ ኦን ኢት። ስፔሻል ታንክስ ፎር ማይ ሞዴሬተርስ። ካን አይ ስፒክ እንግሊሽ? ስፔሻል ታንክስ ፎር ማይ ሞዴሬተርስ። የእውነት ሞዴሬተሮች ትለያላችሁ። እንድታውቁልኝ የምፈልገው እዚህ ቤት ያላችሁ ሞዴሬተሮች ሶፊ፣ ቤቲ፣ ክብሪት፣ መስዬ፣
4 ናቸው። በጣም እዚህ ቤት ተግተው የሚሰሩ ሞዴሬተሮች የተለየ ምስጋና እንድሰጣቸው ይፈቀድልኝ። እነዚህ ሰዎች ሲያገለግሉ እኔን አይደለም ህዝብን ነው እያገለገሉ ያሉት። ችግር ላይ ነኝ የሚል አካውንት ኮመንት ሲጻፍ ሲያስገቡ ያንን ሰው ነው እየተባበሩ ያሉት። እዚህ ቤት የህዝብ ቤት ነው። ይገባል። ችግር ላይ ነኝ ብሎ የጻፈ ሰው ችግሩን እንሰማዋለን። ድምፅ ከሆነ እንድንሆን የሚፈልገው ቪዲዮ ሰርቼ ድምፅ ሆንለታለሁ። ላይቭ ላይ ድምፅ እንሆንለታለን። ታማሚ ከሆነ በቂ ማስረጃ ካቀረበ ገንዘብ ተሰብስቦለት ይረዳል። ይሄ ቤት አገልግሎቱ ይሄ ነው። ስለዚህ የህዝብ ቤት ነው። ህዝብን ነው የምናገለግለው። ሞዴሬተሮች እኔን አይደለም የሚያገለግሉት ህዝብን ነው። ይሄንን ታውቃላችሁ ሞዴሬተሮች። ሶፍዬ ህዝብን እንደሆነ የምታገለግዩ ኦፍኮርስ አቡዬ። ግን ሞር ደግሞ አንቺ ጎን መቆም ደግሞ ለእኛ የእውነት ኢትስ ፕራይድ ኢትስ ፕሪቪሌጅ። እውነቴን ነው የምልሽ። በጣም ጠንካራ ነሽ። በጣም ነው የምንወድሽ። ዊ ሉክ አፕ ቱ ዩ። አንቺ ኤግዛምፕለሪ የሆንሽ ጠንካራ ሴት ነሽ አቡዬ። ብዙ ሰዎች አንቺን ያያሉ። ገባሽ አይደለ? ብርታት ትሆኛቸዋለሽ። እና ማንም ሰው አንቺን ከቲክቶክ አይደለም እኛ ገና በብሮድካስቲንግ ደረጃ ነው የምጠብቅሽ። ሁሌ ነው የምልሽ አቡዬ። ደግሞም ይፈጠራል ይሆናልም። ከቲክቶክ ዛሬ ቢያጠፉሽ ለምክንያት ነው። ሌላ ቢገር ቻነል ላይ እንደማገኝሽ ምንም አልጠራጠርም ሀቡዬ። እና በርችልን። ሁላችሁም እንኳን ደስ ያላችሁ። እነሱ ክፋት ሲያስቡ ሁሌ እንደምትዩ እኛ ወደፊት እንቀጥላለን ሀቡዬ። እንወድሻለን፣ እናከብርሻለን። ሁሌም አጠገብሽ ነን ሀቡዬ። አመሰግናለሁ በጣም ሶፍዬ። ከጎናዬ ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። ቴንኪዩ። እኔ ልውረድ እና ሌሎች ይግቡ። እንወድሻለን ሀቡዬ። እና በፍጹም ማንም ሰው ቤት ሄዳችሁ ሪፖርት እንዳታደርጉ እኔን የምትወዱኝ ከሆነ እኛ እና ይቅርታ አንድ የመጨረሻ ነገር ልናገር ሀቡዬ። ማንም ሰው ቤት እኛ እነሱ ሌቭል ላይ እታች አንወርድም። እኛ ወደፊት ነው የምንሄደው እና እነሱ ሪፖርት ያርጉ፣ እኛ ወደፊት እንሄዳለን። ሪፖርት እናደርጋለን። እነሱ እኛ ላይ ሪፖርት ሲያደርጉ እኛ ኮፒ ሊንክ እናደርጋለን እንጂ እነሱ ጋር ሄደን እነሱ ጋር ሪፖርት አናደርግም። ክፋትን በክፋት አንመልስም። እኛ አንፈልግም። አዎ ልናያቸውም አንፈልግም። ሪፖርት እንዳታደርጉ። ያን ለእነሱ ሪፖርት የምታደርጉበትን እነሱን ሪፖርት የምታደርጉበትን ሰዓት የኔን ቤት ኮፒ ሊንክ አድርጉ። ላይቭ ላይም ባልሆን ፕሮፋይሊንግ ኮፒ ሊንክ አድርጉ። እንደዛ ውዶቼ ዛሬ 100,000 ሀቡን እናስገባት እና ሌትስ ጎ ሼር አድርጉ ለምታውቁት በሙሉ። ይሄ አካውንት ዛሬ 100,000 አስገብተናት እንደር። ዊ ላቭ ዩ ሀቡዬ። ከታች አለሁ። እሺ ማሪ ኖሪልኝ። 100,000 አስገብተነው ነው ይሄንን አካውንት የምናድረው። ይሄ ቤት ቀበሌ በሉት የፈለጋችሁትን በሉት፣ ብቻ የህዝብ ቤት ነው ይሄ ቤት። ምንም ይሁን ብሄሩ አንድ ሰው ምንም ሃይማኖት ይሁኑ ምንም ጾታው ይሁን መጥቶ እዚህ ቤት ችግሩን ተናግሮ ቢያንስ አይዞክ ይባላል። በትንሹ ምንም ባናረግለት ብር እንኳን ባንሰጠው አይዞ ከጎንክ ነን፣ ምን እንርዳህ፣ ምን ድምፅ እንሁንክ እንለዋለን። የሚሰማው ያጣ መጥቶ እዚህ ቤት ተንፍሶ አልቅሶ አይዞክ ተብሎ እንባው ታብሶ ይሄዳል። ይሄ ቤት የህዝብ ቤት ነው። ያ ነው ያናደዳቸው። ገባችሁ? አንድ ላይ እንድንሆን አይፈልጉም። በብሔር እንድንባላ በሃይማኖት እንድንባላ ነው የሚፈልጉት። እዚህ ቤት ስለ ሃይማኖት አይወራም፣ ስለ ብሔር አይወራም። ስለ ሰውነት ነው የሚወራው፣ ስለ ሰው መሆን ነው የሚወራው። ለዛ ነው ገባችሁ? ዘረኞች፣ ፖለቲከኞች፣ ሃይማኖትን ከሃይማኖት ብሔርን ከብሔር የሚያባሉ ሰዎች ይህን ቤት ጠሉትና ሪፖርት እያደረጉ እኛን ለመበታተን እንበታትናቸው ነው ደጋግመው የሚሉት አይደል? ለመበታተን። እኛ በሰውነት ነው እዚህ ጋር የተሰበሰብነው። ሰው ስለሆነን ነው እዚህ ጋር ሁላችንም አንድ ላይ ያለ ነው። መቼም እኔ የማንንም ብሔር የማንንም ሃይማኖት አይቼ አላውቅም። ለማንም ሰው ድምፅ ለመሆን ለማንም ሰው እርዳታ ለመሰብሰብ ሃይማኖቱ ምንድነው ብሔሩ ምንድነው ብዬ አላውቅም። ያልኩበት ማስረጃ ካለ ይምጣ። ልቀጣ የፈለጋችሁት አንሰማቸውም። አይ ኖ ቴንክ ዩ ፈቲ፣ የኔ እናት አንቺን በጣም ማመስገን እፈልጋለሁ ፈትዬ። እኔ አታመስግኝኝ። እኔ ለአንቺ ከዚህ በላይ ይገባሻል። እኔ ምንም አላደረግኩልሽም ብዬ ገባሽ? እኔ ወላሂ ቤቴን ከፍቼ እንኳን ሳወራ ነበር። እኔ ወላሂ ከፈለግሽ አቡ ወላሂ በውስጥ ደውዪልኝ እሰጥሻለሁ የአካውንቴን። አንቺ ማለት መልካም ነገር ነው የምትሰሪበት። ገባሽ? እኔ ገብቼ ተጫውቼ ስቄ መውጣት ነው። አንቺ በጣም ለብዙ ሰው ትጠቅሚያለሽ። ገባሽ? በዘር በሃይማኖት ማንንም አትነኪም። እኔ ወላሂ አዚም አልኩኝ። እኔ የማዘርን ቀን ይስጠኝ አልኳቸው። በወላሂ ማታምኑ ከሆነ እኔ ትውሰድ ብያለሁ። ምክንያቱም ለአንቺ ይገባሻል። ደግሞ አንቺ ጀግና ነሽ። ገባሽ? ለማንም እጅ አትሰጪም። ለወደፊትም ዛሬም
ነገም ሰተሽም አታቂም አትሰጪም። ያንቺን ብርታት አይተን እኮ ነው ያንቺን ብርታት አይተን እኔ ድሮ አሁን ጥቃቅን ነገር ሲደርስብኝ ቶሎ አለቅሳለሁ። ግን አንቺ ስር ቁጭ ስለምል አንቺን ስለማዳምጥ ከአንቺ ብርታትን ለመርኩኝ። ስለዚህ ለአንቺ ይገባሻል ሀቡዬ። እኔ በጣም ወድሻለሁ። እኔ በቀደም ወላይ ሲዘጋብሽም አንቺ ስር ነበርኩ፣ ቁጭ ብዬ ነበርኩ፣ ለቀን ያዘን ላይ ነበርኩ። አንቺን ቁጭ ብዬ ሳዳምጥ ነበር። ገባሽ? ስለዚህ ለአንቺ ከዚህ በላይ ይገባሻል። ዛሬም ነገም ፎሎ በየቀኑ አንቺ በምትሰሪው ቪዲዮዎች ሁሉ ዲዩት ለማድረግ እኔ ዝግጁ ነኝ። አብሽር፣ ከጎንሽ ነን። ድሮም ለማንም ፊት አትሰጪም፣ ቦታ አትሰጪም። ዛሬም እንደዛው ነገም እንደዛው። የሰው ልጅ ነሽ። ቢሰማሽም አንቺ ዋጥ ታደርጊዋለሽ። የኔ ቆንጆ። እኔ ብዙም እንትን ማለት አልፈልግም፣ ቦታቸውን መያዝ አልፈልግም። ቅመሞቼ በጣም በቃ እኔ በጣም ይወዱሻል እነሱ ራሳቸው። አላህ ይስጣቸው። አንቺንም አላህ ይጠብቅሽ፣ አላህ ይውደድሽ። በርቺ ሀቡዬ። ሁሌም ወላሂ እኔ ኤቭሪቲንግ ከአንቺ ጋር ነኝ። ኤቭሪቲንግ በምትፈልጊው ነገር ወላሂ አቡ እኔ ከፈለግሽ ይሄን አካውንቴን ሰጥሻለሁ። ምንም እያገለገልኩ ያለ አንቺ ለህዝብን ታገለግያለሽ። እሺ ለዛም ነው አይ ላቭ ዩ ለኔ አካውንቴ ሲዘጋ ችግር የለውም ሰራሹ ቪዲዮ ተልኮልኛልና ቪዲዮ የሰራችሁልኝ ሰዎችን እኔም ቪዲዮ ሰርቼ ነው እናንተን ማመስገን የምፈልገው። በክፉ ቀኔ ከጎኔ ስለቆማችሁ በጣም ነው የተገፋሁት። ቲክቶክ ላይ እንደኔ የተገፋ የለም፣ እንደኔ የተሰደበ የለም። ቲክቶክ ላይ ምንም ሳላረጋቸው ሳልደርስባቸው ስማቸውን ጠርቼ ሳላቅ ፎቶ የለጠፈው ከነ ዘር ማንዘሬ ከነ ባሌ ከነ ልጆቼ ከነ ቤተሰቤ ሁሉ ነገሬን መልኬን ሳይቀር ፈጣሪ የፈጠረውን ስለ መልኬ ስለ ሁሉ ነገሬ በጣም አጸያፊ ስድብ ይሰድብኛል። በጣም እንደኔ በጣም የሚሰደብ ሰው የለም፣ እንደኔ የተገፋ ሰው የለም። ግን ትናንትና ማታ ሁለተኛ አካውንት ሲዘጋ በቃ በጣም አዘንኩ። እኔ ጠንካራ ባልሆን ኖሮ አይዶን ነው ምን ሊፈጠር እንደሚችል ማለት እኔ ጠንካራ ሰው ስለሆንኩ ነው። በጣም ያማል። ኢትዮጵያዊ ሆናችሁ ኢትዮጵያኖች እንደዚህ ሲገፏችሁ፣ በገዛ ዜጋችሁ እንደዚህ ስትገፉ ምን አድርጌ ነው ስታዩ ራሳችሁ ምንም ሳታረጉ ስትቀሩ እንዲህ ስትገፉ ላይክ በጣም ከባድ ነው። በጣም ስትሮንግ ፐርሰናሊቲ ይጠይቃል። በጣም ጠንካራ ማንነት ይጠይቃል እንደዚህ አይነት ነገር። እኔ ጠንካራ ስለሆንኩ ነው ሁሌ ሲጥሉኝ ከዜሮ እየተነሳው ያለሁት፣ ፍሮም ስክራች እየተነሳው ያለሁት። አሁንም ይሄን ቢዘጋ ከዜሮ እነሳለሁ። ግን እነዚህ ሰዎች እኔ አያምጣውና የሆነ ነገር ብሆን እውነት ያዝናሉ። ምን ይሉ ነበር? ምን ይላሉ? እኔ ጠንካራ ባልሆንና በሚያደርሱብኝ ነገር የሆነ ነገር ብሆን ምን ይላሉ? ምንም አይሉም። ለምን? ክፉ ስለሆኑ። ክፉ ሰው ናቸው። እጅግ በጣም ክፉ ናቸው። በጣም የሰው ጥላቻ አለባቸው። የሆነ ሰው ከበለጣቸው ሊገሉት ሁላ ይችላሉ። ቢያገኙኝ በጥይት ሁላ ተኩሰው ሊገሉኝ ይችላሉ። ስለበለጥኳቸው፣ በህዝብ ፍቅር ስለበለጥኳቸው፣ በእይታ ስለበለጥኳቸው ብቻ እስኪ ሀቢባ ምን አደረጋችሁ ብላችሁ ጠይቋቸው። ምንም ይደርስ ተገናኝተን ፊት ለፊት ተገናኝተን አናውቅም። ላይቭ ላይ ነው የምላችሁ። ቤቴ ገብተው እንዲህ ተያይተን አናውቅም። አያውቁኝም። ጀስት እኔ በቪው ስለበለጥኳቸው ብቻ ሌላ ምንም ያደረግኳቸው ነገር የለም። ሌላ ደግሞ ህገወጥ ደላሎችና ሌቦች በውስጥ ብር ከፍለዋቸው ሀቢባን አባሯት ከቲክቶክ ላይ አላሰራ አለችን፣ አላዘርፍ አለችን። ደላሎች ፎቶቸውን ለጥፌ ቪዲዮ እየሰራው ስለሆነ ሌላ ሰው ማምጣት አልቻሉ። ህገወጥ ደላሎች ፎቶቸውን ለጥፌ እከሌን በእንደዚህ ብር አምጥቶ አውጥቶ ጣለው እያልኩኝ ስንት ቪዲዮ ነው የሰራሁት ህገወጥ ደላሎች ላይ፣ ሌቦች ላይ። ማስረጃ ደረሰኝ አረጋግጬ ያንን አካል አናግሬ ከዛም ማፈናፈኛ አጡ። ሌቦች፣ ደላሎች፣ ህገወጥ ደላሎች መፈናፈኛ ሲያጡ ያላቸው እድል በቲክታከሮች እነዚህ ክፉ ቲክታከሮችን ይከፍሏቸውና እኔን ቀጥቅጠው ከቲክቶክ እንዲያስጠፉኝ ያደርጋሉ። ገባችሁ? ያኔ ሀቅ ይሸፈናል። እኔ ግን አልጠፋም። አይ ዊል ኪፕ ኢት አፕ የስ ቴንክ ዩ አይ ዊል ኔቨር ጊቭ አፕ። አላወቁኝም። እኔን አካውንት ሲዘጉ ሲከፍት እመጣለሁ። ሲከፍት እኔ አሁን የሆነ ቦታ ተቀጥሬ ቢሆን የምሰራው የስራ ነው ብዬ አፌን እዘጋለሁ። ገባችሁ? በእንጀራዬ እንዳይመጡብኝ አፌን እዘጋለሁ። እኔ ቲክቶክ እንጀራዬ አይደለም፣ አለቃም የለብኝም። ስለዚህ ለሀቅ ቆማለሁ እስከ መጨረሻው ድረስ። አካውንት ሲዘጉ እኔ ስከፍት እስከ መጨረሻው። እናንተ እድሜ ይስጣችሁና ለማሄድ እዩ ብቻ። አንድ ቀን ተለውጬ ከሌባ ጎን ቆሜ ካገኛችሁኝ እናንተ ምን ነበር ቃል የገባሽልን በሉኝ፣ ጠይቁኝ። እናንተ አመሰግናለሁ ፈትዬ።
እሺ ሀቡዬ ችግር የለውም አብሽር። እሺ አንቺ ድሮም ወደፊት ነሽ። ሌባ ሌባ ነው። አንቺ መቼም እንደማትቀየሪ እንዲሁ ታስታውቂያለሽ። እኔ ቆንጆ እንደዚሁ እያበዱ በቪው ማንንም ትበልጫለሽ ከዚህ ቲክቶክ ላይ ማንንም። እሱ ደግሞ ያሳብዳቸዋል እንጂ እዚህ ጋር መድረስ አይችሉም። ጎበዝ ከሆኑ ሀቀኛ ከሆኑ ነው አንቺ ጋር መድረስ የሚችሉት እንጂ በሌብነት ማንም አንቺ ጋር አይደርስም። አብሽር። አይ ላቭ ዩ ሶ ማች ወድሻለሁ። እሺ እኔ ቆንጆ ራስሽን ጠብቂ። እሺ እናቴ አመሰግናለሁ። እሺ ኒውት ተረኛ ሰዓዲ። ቆይ ግን አንዴ ሰክሰስ ያውራ። ሰክሰስ ይቀድምሻል። ይቅርታ እንደዚህ አይደለም የሚሄደው፣ እንደዚህ ነው የሚሄደው። ሰክሰስ ሰዓዲ ሃኒ እንዲ ቀድመዋለሁ እንዴ አንቺ ስለማትወጪ እኮ ነው ሃኒ። እሺ እሺ እሺ። ግን በቃ አንድ ነገር ልበል። አይ ላቭ ዩ ሞር እኔ እናት አንቺና ሰክሰስ ስለማትወጡ ነው። ቦታ አትለቁም፣ እዚሁ ነው የምትቀመጡት። እሺ ሰክሰስ እንኳን ደህና መጣክ። ሰክሰስ ከሌለ እንዘለዋለን። አይ ቲንክ ኔትወርኩ ነው መሰለኝ። ሰክሰስ ሶ ሜቢ በሌላኛው ስልክ እያወራ የሆነ እንለፈው እና እሺ ከማለፋችን በፊት ልንገራችሁ ሰክሰስ ማን እንደሆነ የማታውቁት ካላችሁ ሰክሰስ ፎሎ እያደረጋችሁ እጣ መቁረጥ ትችላላችሁ። እጣው ምንድን ነው ካላችሁ አንደኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም። እመኑኝ ስነግራችሁ ኤፕሪል 30 እጣው እዚህ ቤት ይወጣል። አንደኛ ዙር ትልቁ ቤቴ የተዘጋው ቤቴ አንደኛው ዙር እጣ ወጥቶ በአይናችሁ አይታችኋል። ከአንደኛ እስከ 3ኛ እጣ የደረሳቸው ሰዎች ሲረከቡ አይታችኋል አይደል? ይሄ ሁለተኛ ዙር ነው። ሁለተኛው ዙር አንደኛው እጣ ባለ 3 መኝታ ቤት ኮንዶሚኒየም ነው። ሁለተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም ነው። ሶስተኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። አራተኛ እጣ ግማሽ ሚሊዮን ብር ነው። እጣው ስንት ነው ካላችሁ በኢትዮጵያ 2000 ብር ብቻ ነው። ግን እጣውን መቁረጥ የሚችሉት ከኢትዮጵያ ውጭ ያሉ ሰዎች ብቻ ናቸው። ኦኬ እጣውን በመቁረጥ የቤት ባለቤት የመሆን እድላችሁን እንድትሞክሩ ጋብዣችኋለሁ። እጣውን እንዴት ነው ታዲያ የምናገኘው ካላችሁ ሰክሰስ በጎ አድራጎት ድርጅት ፎሎ ታደርጉትና ባዮ ላይ ያሉትን 4 የከስተመር ሰርቪስ ቁጥሮችን ወስዳችሁ ከ4ቱም ላይ ዋትሳፕ ላይ እጣ መቁረጥ ፈልጋለሁ ትላላችሁ። ከ4ቱ አንዱ በመለሰላችሁ ትስተናገዳላችሁ። ቴንክ ዩ። እሺ ሰዓዲ ወያ እንዴት ነው? ሰላም ነው? እንዴት ናችሁ? ሰላም ነው። እንኳን ደስ አለሽ፣ እንኳን ደስ አለን። እንኳን አብሮ ደስ አለን። እንዴት ነው? ጅሮኖች እንዴት ናችሁ? በእናታችሁ አለን አለን። እናቴ አመሰግናለሁ። እናንተ በጣም ደስ ብሎኛል። የምር ኩራት ይሰማኛል። አንቺም ስላለሽ እኛ ኩራት ይሰማለን። እናቴ ኑሪልን። በአንድ ፎሎም ቢሆን እንከተልሻለን። እኛ ፎሎንሽን ሳይሆን አንቺነትሽን ነው የምንፈልገው። ዛሬ የብል ደስታ ነው። አቅሜን አሳይታችሁኛል። 00 አካውንት ይዤ ወጥቼ በ41 ደቂቃ ውስጥ 7000 ሰው ፎሎ አድርጋችሁኛል። አቅሜን አሳይታችሁኝ አንቺ በምንም አካውንት ነይ እኛ አለንልሽ ብላችሁኛል። አመሰግናለሁ። እና እንወድሻለን፣ ሁላችንም እናከብርሻለን። ኑሪልን። በአንቺ ስም አንድ ሰው ማመስገን እፈልጋለሁ እዚህ ጋር ከተፈቀደልኝ። ኦፍኮርስ ማሪ፣ መድረኩ ክፍት ነው። ዛሬ ነፃ ቀን ነው። በጣም ብዙ ወንድሞቻችን አሉ፣ እኛ ግሩፕ ላይም አሉ 2 ወንድሞቻችን። ነገር ግን ዛሬ በጣም በቃ እንባዬን ያመጣው ወንድም ያለና እሱም ማመስገን እፈልጋለሁ። ልጅ ዜዶ በጣም አመሰግናለሁ። በሀቡ ስም እናመሰግናለን። እንደዚህ አይነት ወንዶችን ያብዛልን። በጣም ቆሞ ሲከራከር በጣም ከብዙ ልጆች እየተጋጨ ነበር እና በአንቺ ምክንያት እንደዚህ ያሉትን ከሀቅ የሚቆሙትን አላህ ያብዛልን። አመሰግናለሁ። እኔ ራሴም ላመሰግነው እችላለሁ። የለም እዚህ ውስጥ ይቻላል። እኔ እንጃ ዋና እኔ ራሴ ባመሰግነው ደስ ይላል። ልጅ ዜዶ እሺ፣ ልጅ ዜዶ እባክህ ግባና እኔ ራሴ ፐርሰናሊ ላመሰግንህ እፈልጋለሁ። ቴንኪዩ ሳዲ። አመሰግናለሁ ውዴ፣ ኑሪልን። አሚን ማሪ፣ ቴንኪዩ። ነገ በአዲስ መልክ የማዳምን ስራ መስራት እጀምራለሁ። በሰሙን ምንም እኔና ማዳም እሺ ፍቅር የሚሉ እናትየው እንዴት ነሽ? አካውንትሽን ልትሰጭኝ ነበር ሸዋነሽ አይደል? የኔ ውድ አንቺ አዲስ ህይወት መሲ አካውንታችሁን እንኪ ብላችሁ ከነ ፓስዋርድ የእውነት እናትየው በቃ እኔ ነኝ ያልተቀበልኩት።
ማለት እኛ ዋትሳፕ ላይ በጣም ነው ያለቀስነው፣ በጣም ነው የተሰማን። ማለት በቃ እንድትገቢበት በቃ ባንም ቢሆን ችግር የለብንም እኛ አንቺን ነው የምንፈልገው፣ እንድትገቢ ብቻ ነው የፈለግነው። እናትዬ በጣም ነው የምንወድሽ፣ እናቴ ትሞት ማለት ነው። እኔ አሁን ቲክቶክ ላይ የምንተረዳው እኛም ድሮ ነው ፎቶሽን አድርገን ገና ስንገባ ፎቶሽ ራሱ ያሳብዳል። እኛ ተረድተን እንደ ጸበል ነው የኔ ፎቶና የኔ ስም እንደ ጸበል ነው እነሱን የሚያንፈራፍራቸው ሴጣን እንደያዘው። ፎቶሽና ይሄ አርማችን ደግሞ በጣም ነው እናትየው። እናቴ ትሙት አንድ ፎሎ ብትሆኝ ምንም ብትሆኝ ምንም ብታጠፊም ባታጠፊም ቃል ገብተናል። እኛ ድሮኖች ከአንቺ ጋር ነን ምንም ቢሆን። እኛውን የልጅ እናት ነን። ምን ልጃችንን ፖስተውብናል፣ እኛን ዘግዝቀውናል። ነቲንግ ምንም አይሰማል። በቃ ከአንቺ ነው የተማርነው። መልስ እንዳትሰጧቸው እሺ። እኔስ ልጆቼን ይዘቀዝቁ የለ ባለቤቴን ይዘቀዝቁ የለ መልስ ሰጥቻቸው አውቃለሁ። ዘቅዝቀው አንሰማም፣ እኛ አንሰማቸውም። ስለዚህ አሁን ምን አሉ መሰለክ ፖስተውን እነዚህማ እንደ እናታቸው አህያ ናቸው አሉ። እንከብዳቸዋለን፣ መልስ አንሰጣቸው። መልስ ባለመስጠት እናቃጥላቸዋለን። ስለዚህ እናትየው ክበር የለን፣ በጣም ነው የምንወድሽ። ምንም ብትሆኝ ምንም ከአንቺ ጋር ነው መሆን የምንፈልገው። ድሮንሽ ቃል ገብተናል። ምንም የሚፈጠር ምንም በቃ እኛ በእርግጥ አልጠበቅንሽም፣ የእውነት አልጠበቅሽም። እኛ የምንሄደው ወደ ሌላ ቦታ ነበረ፣ በቃ ልህ ስለያዘን። አሁን ግን አዲስ አካውንት ከፍተናል። ቢደክም አላሰባችሁም ነበር ከማህበረሰቡ ጋር አይ በቃ እኛ በቃ ሁሉም የየራሱን 1000 ያለው ልስጥ የሚላለ እኛም ያለንን እንስጥ የምናለ ሁላችንም ነው። በቃ ለምን አንቺን ማየት ስለምንፈልግ ነው። በቃ እና ዛሬ ደግሞ በጣም ነው ደስ ያለን በመከፈቱ። ነገ ግን እርገጠው በሚለው ድሮኖች እንጨፍራለን፣ ቃል ገብተናል፣ እንረግጠዋለን። አንድ ቀን ደግሞ ቤታችን መጥተሽ መሀላችን ላይ የኔ ፋሚሊ ሆናችሁ ካፋችሁ ክፉ ነገር እንዳይወጣ ፍቅር የሚሉ አዲስ ህይወት ነበር ታስቀያታለሁ። ካፋችሁ ክፉ ነገር እንዳይወጣ የኔ ፋሚሊ ሆናችሁ እኛ ካፋችን ክፉ ነገር አውዬ እኛ እንሳደብም እስቲ ብትጠይቂ እኔ መሳደብም አልፈልግም፣ ስድብም አልፈልግም። ገባሽ? ስድቡ ለተሳዳቢ ተውለት፣ እንዳትሳደቡ። እኛ አሁን አንድ ቀን የሆነ ጊዜ ፕሮግራም አድርገን መሀላችን ብትገኝልን ደስ ይለናል። እንደ ፓርቲ አድርገን ማለት ነው። እናትዬው በመሀላችን ድምቀታችን ስለሆንሽ ኑሪልን፣ 1000 ዓመት ከአንቺ ጋር ነን ወደፊት። አሁንም በድሮኖቹ ስም እንወድሻለን። በተለይ ደግሞ ወንዶች አሉ ከኛ ጋር በጣም ነው የምናመሰግነው። ቆመው እንዴት እንትን እንደማድረግ እንዳለብን፣ እንዴት አንቺን ሰፖርት እንደማድረግ እንዳለብን ወንድ ሆኖ ስለደገፉሽ በጣም እናመሰግናለን። አሉ እኮ በጣም ጀንትልማን ወንዶች 3 ወንዶች አሉ። ወንዶች ሁሉ የኔ ጠላቶች አይደሉም። ወንዶች ሁሉ እኔን ይጠላሉ አይደለም። እኔን የሚጠሉኝ በሴት ብር የሚተዳደሩ ወንዶች የማይሰሩ እቤት እሱ አይደለም። ምን አለ መሰለሽ እኛ ጋር ገስት ገብተው እኛ ጋር ገስት ገብተው እንዴት ከሴት ጋር ምናምን ይላል። ገብቶሽ? ታያቸው እነሱ። በጣም አመሰግናለሁ ፍቅር የሚሉ ቴንኪው የኔ ማር። ተረኛ ዙለይካ ወይ ሀቦ ሰላም ነሽ? ውዴ ደህና ነኝ ማሬ፣ እንዴት ነሽ? አልሐምዱሊላህ ደህና ነኝ። ደስ ብሎኛል ስለተከፈተ። አልሐምዱሊላህ። እሺ አይዞሽ፣ ከጎንሽ ነን ሁሌም። እሺ ወደፊት በአንቺ እንተማመናለን። ኢንሻአላህ ደግሞ እኛውም ይከፈታል። እሺ ኢንሻአላህ። እሺ ያኛው ይከፈታል ኢንሻአላህ። እሺ ኢንሻአላህ። አመሰግናለሁ። እሺ ሰክሰስ ስታክ አድርጌያለሁ ጋይስ። አለሽ አለው። እሺ ዙሌካዬ ቴንክ ዩ ቻው። ሃኒ ቆይ ታርጉ ወዶቼ፣ ኮፒ ሊንክ አድርጉ። እሺ ማሮቼ በደንብ ኮፒ ሊንክ አድርጉ። ስም ያለው ሞኝ ነው። እኔን የጠራሽ መስሎኝ። ኧረ ሀቡ የት ሄደች? ሄሎ ይሰማችኋል? ነው የት ሄደች? ሀቡ ምን ሆኖ ነው አለው? ሰማለሁ። አሁን መጣች። ጨለማ ነበር እኮ እንትን እያደረገ ነው። ሪፖርት እያደረጉ አይደለ? ለዛ ሪፖርት ሲበዛበት ነው እንደዚህ የሚሆነው። ኮፒ ሊንክ አድርጉ እሺ ውዶቼ። የሁላችሁ ከዋናው ከስሟ ጋር አጠገብ ያለው እሱን እየከፈታችሁ ኮፒ ሊንክ አድርጉ እንጂ ከታች ብቻ አይጠቅመም ብለዋል። እንግዲህ ስወጣ ፕሮፋይሌን ያደርጋሉ። እኔ ስወጣ ከላይቭ ስወጣ፣ ላይቭ ላይ ስሆን ደግሞ ላይቭን ነው ኮፒ ሊንክ የሚያደርጉት። ኮፒ ሊንክ አድርጉ በደንብ።
ሲሉ እና የቲክታክ ምልክት ስጡኝ። የቲክታክ ምልክት ኮፍያ፣ መነጽር፣ እሱ ሪፖርት ይከላከላል። የቲክታክ ምልክቷ ነች። አሁን ሶፊ የምትሰጠኝን አይነት የቲክታክ ምልክት፣ የቲክታክ መነጽር፣ ኮፍያ ምናምን እየቀላቀላችሁ ስጡኝ። ሀኒ ፋሽን ሳትሆን ሀኒ በአማርኛ። አዎ እንዴት ነሽ? አለሁልሽ። ሀቡዬ እንዴት ነሽ? አለሁልሽማ። ሰላም ነው አለ። እንኳን ደስ ያለሽ፣ እንኳን ደስ ያላችሁ ፋሚሊ። ይሄ ሎጎ ያላችሁ ድሮኖች ናችሁ አይደለ? ከኤስኦስ ጎን የድሮን ምልክት ያላችሁ ድሮኖች ናችሁ። ድሮን ግሩፕ ናችሁ። አዎ ልክ ነሽ። እየፈመሳችሁ ነው። ድሮን ፋሚሊ ይመቻችሁ። አለን ሀቡዬ፣ ከጎንሽ ነው። ቤተሰቦች ኑሪልን፣ ጤና ይስጥሽ። ምናል አሚን አሚን። እናት እኔ ብዙ ማውራት አልችልም አቡዬ። እኛ ከጎንሽ ነን ሁልጊዜ፣ የሄድሽበት ተከትለንሽ ነን። አይዞሽ፣ ጀግና ሴት ነሽ። ቀጥይ። እናመሰግናለን አቡዬ። እኔም አመሰግናለሁ። ቴንኪዩ። ሀያትን ገጣሚ ለማን አስገቧቸው። ሞዴሬተሮች ፕሊዝ። ቤዝዬ እንደዚህ ነው የሚሄደው። እንደዚህ አይደለም። ሰላም ትቀድማለች። ይቅርታ። ሰላም ወይ አቡ እንዴት ነሽ? እንኳን ደስ አለሽ። ላይቭ ገብቼ የማላቀው ዛሬ በጣም ስለተናደርኩ ቤቴን ከፍቼ ነበረ። ይኸውልሽ አቡ አንድ ነገር አለ እኔ የማምንበት፣ የሚሰራ ሰው አሁን እንዲህ መሆንሽ ምንም ሊከፋሽ፣ እየሰራው ነው ለካ መስራትሽ ነው ሊታወቅሽ የሚገባው። ምክንያቱም የሚሰራ ሰው ነው የሚገፋው። ስለዛ በጣም ብዙ መልካም የሰራሻቸው እጅግ ብዙ ናቸው። አንድ ጉድፍም አይወጣሽም። ሰውነሽ። በእርግጥ ሰው ይሳሳታል። እኔ እስካሁን ድረስ ስህተት አላየውብሽም። ግን ሰላም ነው። ስህተት ሊኖርብኝ ይችላል በግል ህይወቴ። ሙስሊም ሆኜ ላልሸፈን እችላለሁ። ይሄ የኔ ችግር ነው። ሙስሊም ሆኜ ልጠጣ እችላለሁ። ይሄ የኔ ችግር ነው። እሱ ምንም ችግር ይሄ የኔ ፐርሰናል ችግር ነው። ገሃነም ስገባ የምገባው እኔ ነኝ። ማን ምን አገባው በፐርሰናል ላይፌ? እኔ ነኝ። አቡ አንድ ነገር አለ። ይኸውልሽ እኔ ማታ አልተኛውም። የሆነ ቤት ቁጭ ብዬ ሳዳምጥ ሰብስክራይብ የሚያደርጉ ሰዎችን እየቆጠሩ የሚያባዙ 5 ብር ነው ሰብስክራይብ እያሉ የሚያወሩ። እኔ ይኸውልሽ መድኃኒት የማይገኝለት ካንሰር በሽታ አይደለ? ቅናት መጥፎ በሽታ ነው። እኔ የአባቴ ገዳይ ራሱ ይለፍለት። ሰው የድሉን ነው በቃ የድሉን ነው የሚያገኙ። ሰው ወዶሽ እኮ ነው ጊፍት የሚሰጥሽ። እከሌ ጊፍት ሰጣት እያል ይሄ ምንም አይደል፣ ቅናት ነው፣ የቅናት መንፈስ። እኔ ቅድም ቤቴን ከፍቼም ተናግሬያለሁ። ቤታችሁን ከፍታችሁ ከቻላችሁ ጌም ተጫወቱ እንደሷ እንዲሰጣችሁ ብያለሁ። ስለዛ በፍጹም ቤትን ብትገፊው አታሰፊውም፣ ግን ጡንቻሽ ይጠነክራል። ሀቡ እጆችሽ እየጠነከሩ ነው፣ አይምሮችሽ እየጠነከሩ ነው። አንቺን አይዞሽ ማለት ከባድ ነው። ምክንያቱም አንቺ የብዙ ሰው ብርታት ስለሆንሽ ብዙ ሰዎችን ያጠነከርሽ፣ ተስፋ የቆረጡትን አሁን የሚንጫጩት ሌቦች ናቸው። ሌቦች ተደብቀው የሰው ብር የሚበሉ ፕሮፋይል ፎቶ የሌላቸው ናቸው። ሌባ ነው እየተንጫጫ ያለው። ስለዛ እግዚአብሔር ደግሞ ከእውነት ጎኝ ነው። አንቺ ታሸንፊያለሽ። አሸናፊ ነሽ። ስለዛ በፍጹም ሊሰማሽ አይገባም። አቡ ሰው ወደደ እግዚአብሔር ወደደ ነው። እናቴ እንደዛ ትላለች። ሰው ወደደሽ እግዚአብሔር ወደደሽ። ምክንያቱም አካውንት ቢዘጋ አካውንት ይከፈታል። ስለዛ ምንም ነገር ሊሰማሽ፣ ጥቂቶች ይጠሉሻል፣ ብዙዎች እንወድሻለን። አንቺ ህዝብ ነሽ፣ የኢትዮጵያ ህዝብ ነሽ። ነብሶችን የምታተርፊ፣ ህፃናቶችን የምትታደጊ መልካም ሴት ነሽ። ስለዛ ይንጫጩ፣ ተያቸው፣ ያዘጉ፣ አዲስ ይከፈታል። እኔ ቅድም አላየሽኝም፣ መብርሃንን የኔን አካውንት ሰጥሻለሁ። እኔ ብዙ አሁን አልጠቀምበትም። እግዚአብሔርን በኢሜይል ነው የከፈትኩት። ይሄው ከተዘጋ ማምላክን ውሰጅ፣ የኔ አካውንት አልፈልገውም። ምክንያቱም እኔ ምንም አልሰራበትም። ምንምም የሰራውበት ነገር የለም። 5 ዓመት ተጠቅሜበታለሁ። 5 ዓመት የሰራውት ነገር የለም። ስለዚህ አንቺ ትላንት መተሽ መልካም ብዙ ነብሶችን አድነሻል። ብዙ የታመሙትን እኔ አንድ ልጅ ትዝ ይለኛል በእጅ
ክፈውት። አሁን ራሱ ሕክምና ቦታ ነው ያለው፣ ስሙ ጠፋብኝ። ዛሬ ላይ ቆሟል። ቆሞ አለሙ አለሙ አንቺ ነሽ ለአለሙ እኔ አልቅሼ አልሞላ ብሎ ብሩ በቃ አለመሙላቱ አልቅሼ ሳለቅስ 6 ጓደኞች 100 ሺህ ወዲያው ወጥተው ላይቭ ላይ በሰዓታት ውስጥ ነው የጎደለችዋ 600 ሺህ በቃ 600 ሺህ ብቻ ጎድሎኝ ሳለቅስ ነው። ትክክል ነበር አይቻለሁ ብለው 6 ጓደኞች 100 ሺህ 600 ሺህ በሰዓታት ውስጥ ያ። ስለዛ አቡዬ የሚሰራ ሰው ነግሬሻለሁ። ቤትን ለማስፋት አፍርሰሹ ነው የምትሰሪው። ስትገፋ ሲገፋ ቤቱ አይሰፋም፣ ግን ጡንቻሽ ይጠነክራል። እንደዚህ በገፉሽ ቁጥር አንቺ ትጠነክሪያለሽ። አንቺ የኢትዮጵያ 86 ብሔር ብሔረሰብ ነሽ። ስለዛ ፈጽሞ ሊሰማሽ አይገባም። ይሄ አካውንት እንኳን ቢዘጋ የኔን አካውንት ስም ቀይረሽ መጠቀም ትችላለሽ። ስለዛ ጥቂቶች ነው የሚጠሉሽ፣ ብዙዎች እንወድሻለን። ብዙዎች ከአንቺ ጎን ነን። አንቺን ማጥፋት ሴትን ልጅ ማጥፋት ነው። ስለዛ አይሳካላቸውም። እንወድሻለን። ዊ ላቭ ዩ። አመሰግናለሁ ከጎኔ ስለቆምሽ አመሰግናለሁ። ሰላምዬ ቴንክ ዩ። ፈጣሪ ያክብርልኝ። እሺ ቤዝዬ፣ ኧረ ገስት ገብቶ ማያቅ ሰው ገስት ገባ ዛሬ።